ተመልካቾቻችን በወቅታዊ የአማራ ክልል ሁኔታ ላይ በተመለከተ በተለይ የፋኖ አደረጃጀቶች ያወጡትን መግለጫ እንደዚሁም ሌሎች ጉዳዮችን መነሻ በማድረግ አስረስ ማረ ዳምጤን ጋብዣለሁ። አስረስ ማረ ዳምጤ በጣም አመሰግናለሁ። እንግዲህ በተለያዩ ጉዳዮች ላይ ዘውትር የምናደርጋቸውን ቆይታዎችን በመቀጠል ዛሬም በአንዳንድ ጉዳዮች ላይ ነው የምንነጋገረው። ወደዛ ከማለፈ በፊት እስቲ ወቅታዊው የውጊያ ውሎች ምን ይመስላሉ በእናንተ አካባቢ? አመሰግናለሁ። እንግዲህ ትላንትና ያወጣነው መግለጫ እንደተጠበቀው ነው የነበረው መደበኛ እንቅስቃሴና የተጋድሎ እንቅስቃሴ ባለበት እንደቀጠለ ነው። በዚህ መሰረት ትላንትናና ዛሬ ከሊበን ወደ ዱርቤቴ ተቀይሮ ይወጣ የነበረ ኃይል ላይ ጉመር የሚባል አካባቢ ቀደምት ላሊበላ ወይም ዲላሞና ሊበን ከተማ መካከል ሰሜን አቸፈር ማለት ነው ከባድ ውጊያ እየተከናወነ ነው ያለው። ዛሬ ጠዋት 2 ሰዓት የጀመረ አሁን ይሄንን ቃለ ምልልስ እስከምናደርግበት ሰዓት ድረስ ውጊያ እንደቀጠለ ነው። ከፍተኛ ድል እየተቀዳጀንበት ነው ያለን። በሌላ በኩል ከስናን አካባቢ ወደ ጮቄ ወደ ማዕከላዊ ጮቄ ተራራ እንዲሁም ደግሞ ከዚህ ከቢቡን ቀጠናም ከድጎጽዮን ከተማ እንዲሁ ወደ ጮቄ ተቀይሮ የሚመጡ ሁለት ኃይሎችን የስናን አባጅሜና የመዝገቡ ዋለልኝ ብርጌዶች ከፍተኛ መከላከል ውጊያ አድርገው ወደ ነበሩበት እንዲመለሱ አድርገዋቸዋል። ከሰሞኑ እንደሚታወቀውና በሚዲያ ይፋ እንዳደረግነው ጠንካራ የሚባለው በመከላከያ ሰራዊት ውስጥ ጠንካራ የሚባለው የ74ኛ ክፍለ ጦር ከሞጣ ከቢቡኝና ከሌሎች ቀጠናዎች ተሰባስቦ ወደ ባህር ዳር በሚጓዝበት ጊዜ 8 ተሽከርካሪ ጋክል ላይ ተጭኖ የነበረን የጠላት ወራሪ ሰራዊት እዛ ቀጠና የነበረው የመብረቁ ብርጌድና ሌሎች በዛ ቀጠና የሚንቀሳቀሱ የ2ኛ ክፍለ ጦር ብርጌዶች ከፍተኛ ድል ፈጽመዋል። ትላንትና ዛሬ እንዲሁ ሜጫ ገርጨጭ አካባቢ ያለው ኃይል ከፍተኛ ውጊያ እየተካሄደ ነው። እዚህ ቀጠና የሰፈረው ኃይል ከፍተኛ ቁጥር ያለው ከዳንግላ ከባህር ዳርና ከሌሎች ቀጠናዎች ተሰባስቦ የመጣ ኃይል ነው። አሁን በዚህ ሰዓት ቀለበት ውስጥ ገብቶ ፍጥጫ ውስጥ ነው ያለው። ለጊዜው ተኩሱ ቁሟል። ነገር ግን ወደየትም የማያፈገፍግበት ቀጠና ውስጥ ቀለበት ውስጥ ማስገባት ተችሏል። አጠቃላይ አውደ ውጊያዎች በተሟሟቀ ሁኔታ እንደቀጠሉ ነው ያሉት ማለት ነው። ምናልባት አርበኛ አስረስ እንደው እናንተ ይዛችሁ ከነበረው ይዞታዎች አስለቅቀው የተቆጣጠሩት ቦታ አለ በዚህ በሰሞኑ ውጊያ? ምክንያቱም መጠነ ሰፊ የመጨረሻ ዙር ብለው ነው የገቡትና ከኪሳራ አንጻር በእናንተ ላይ የደረሰ ወይም ደግሞ እናንተ እነሱ ላይ ያደረሳችሁት ከውጤት አንጻር እንዴት ሊገለጽ ይችላል? ቦታስ አስለቅቀዋቸዋል? ይዛችሁት የነበረውን አንድም ቦታ አልለቀቅንም። ምናልባት ብንለቅም የቦታ ሽግሽግ ቢኖር እንኳን እሱ የጦርነቱን የውጊያዎችን ዕጣ ፋንታ ብቻውን የሚወስን አይደለም። የብዙ ነገሮች ድምር ውጤት ነው። አንድ ቦታ እነሱ ይለቃሉ፣ አንድ ቦታ እኛ እንለቃለን፣ አንድ ቦታ መልሰን ዞረን እንይዛለን። በዋናነት ሲግኒፊካንት ጉዳት የሚያደርስ በወገን ኃይል ላይ ወታደራዊ ብልጫ የሚያስወስድ አንዳችም እንቅስቃሴ አላደረጉም። ምናልባት አሁን የተደረጉት ውጊያዎች በመደበኛ የሚደረጉ ናቸው። በቀጣይ ቀናት የሚኖሩት ጠንከር ያሉ በቂ ቅድመ ዝግጅት የተደረገባቸው ወደ ውጊያዎች ስለሚኖሩ ለውጡን እሱ ላይ በደንብ ነው የምናየው። እንግዲህ በጊዜው ለህዝብ ይፋን የምናደርገው ነው የሚሆን። እንግዲህ ወደ ወቅታዊ ጉዳዮች እንምጣና ወቅታዊ ጥሪ የትግል ጥሪ አስተላልፋቸዋል። እንደው ስለ ትግል ጥሪው ባጭሩ ምን ማለት ይቻላል? እንግዲህ በተለያዩ ክፍለ ሀገራት ያሉ አደረጃጀቶች የጋራ መግለጫዎችን ስናወጣ ይሄ መጀመሪያችን አይደለም። ከዚህ በፊት በተለያየ ጊዜ መግለጫዎችን አውጥተናል። ይሄኛው ምናልባት ለየት የሚያደርገው በጋራ ወደ ውጊያዎችን ለማድረግና ኦፕሬሽኖችን ለማድረግ የጋራ ዘመቻ ያቀድንበት ነው በአንድ በኩል። በሌላ በኩል ደግሞ ማህበረሰባችንን ለመጠበቅና አጠቃላይ የጠላትን እንቅስቃሴ ለመግታት ሲባል ከህዝቡም ከሰራዊታችንም ከአጠቃላይ ትግሉን ከሚደግፈው አካልም የሚመጣ አስተያየት ነበረ። በጋራ ማጥቃት መደረግ አለበት። ከአንደኛው ወገን ወደ ሌላኛው ወገን የሚኖረውን የኃይል ስምሪት እና አሰላለፉን በመሰባበር ህዝባዊነት ያለበትና የተቀናጀ ውጊያ ሊደረግ ይገባዋል የሚል ተደጋጋሚ አስተያየቶች ይደርሱን ስለነበረ ለዛ ምላሽ ይሆን ዘንድ በጋራ በመነጋገር ወታደራዊ አመራሮችም የአደረጃጀቶቹ ከፍተኛ አመራሮችም በጋራ ወስነን የወጣ መግለጫ ነው። ይዘቱ እንግዲህ በመግለጫው በእናንተም በሌሎችም ሚዲያዎች በዝርዝር እንደቀረበው በርካታ ነገሮችን ያካተተ ነው። በአንድ በኩል ብልጽግና እንደ አዲስ ይዞት የተነሳውን ዘመቻ በተለይም ይሄ ማህበረሰቡን በጅምላ በማሰር የራሱን አባላት ጭምር እንዲሁ ደግሞ አዳዲስ ተተኪ መከላከያ መኮንኖችን በማምጣት በተለይም ደግሞ በየትውልድ አካባቢያቸው በማሰማራት አዲስ የኃይል ስምሪት ወስዶ ጥቃት ለመፈጸም የሚያደርገውን እንቅስቃሴ ለመግታትና ያው ከዚህ በፊትም እንደምናደርገው የትኛውም የሶስተኛ አገር የምናገኘው ድጋፍ የለም ወይም ሌላ የኢኮኖሚ ምንጭ የለንም። ዋነኛው የሎጂስቲክስ ምንጫችን የጠላት ኃይል እንደመሆኑ መጠን በዚህ በገፍ ከመጣው የጠላት ሰራዊትና ሎጂስቲክስ ኃይላችንን ማደራጀት ስላለብን በምርኮና ከሚከዳው ሰራዊትም ራሳችንን የምናጠናክርበት እድል ስለሚኖር ያንን እድል ደግሞ የበለጠ ውጤታማ ይሆን ዘንድ በተቀናጀ መንገድ ስራዎችን ለመስራት ታስቦ አጠቃላይ በመከላከያ ሰራዊት በታችኛው ሰራዊት አባላት ለአድማ ብተናና ለሌሎች ኃይሎችም ጭምር ጥሪ ያደረግንበት መላው ህዝብም ርብርብ የሚያደርግበት እንግዲህ ከዚህ በፊት እንደተናገርነው ይህ ዓመት የፋኖ ዓመት ነው በሚል ስያሜ ሰጥተነዋል። የፋኖ ዓመት ነው ስንል ዝም ብለን አይደለም። ትግሉን በዚህ ዓመት መቋጨት እንዳለብን እቅድ አውጥተን እየተንቀሳቀስን ስለሆነ ያንን የመጀመሪያውን ፈር የምናስይዝበትን ኦፕሬሽን ለማከናወን ነው ይሄ መግለጫ በአጠቃላይ የወጣው። እንግዲህ አርበኛ አስረስ ቀደም ሲል ይሄ ዓመት የፋኖ ዓመት ነው የሚል አቋም እንዳላችሁ ተጠቅሷል።
አንስተዋል። ከዚህ በፊትም በሌሎች አመራሮችም የተገለጸ ጉዳይ ነው። በአንጻሩ አገዛዙ ጦር ኃይሎች ኤታ ማጆር ሹም ፊልድ ማርሻል ብርሃኑ ጁላ ሰሞኑን ለአንድ አፍቃሪ ብልጽግና ሚዲያ በሰጡት ቃለ መጠይቅ ፋኖ የሚጠፋበትና የአማራ ክልል ወደ ሰላሙ የሚመለስበት ዓመት እንደሚሆን ነው የገለጹት። ሌሎች ነገሮችንም አንስተዋል። በተለይም ፋኖን የፈጠሩት አብን ብአዴንና እንደዚሁም ግንቦት ሰባት ናቸው የሚልም ነገር አንስተዋል። ይህንኑ ቃል በተወሰነ ደረጃ የጠቅላይ ሚኒስትሩ የማህበራዊ ጉዳዮች አማካሪ ዳንኤል ክብረትም ፋኖን የፈጠረው ህወሓት ነው የሚል ነገርም አንስተዋል። በአጠቃላይ ምን ማለት ይቻላል? እናንተን ማን ፈጠራችሁ? አመሰግናለሁ። እንግዲህ ብልጽግና በነገራችን ላይ የፖለቲካ ድርጅትም የፖለቲካ ፓርቲም አይደለም። ከዚህ በፊት አንድ ሚዲያ ላይ የሰጠሁት አስተያየት ነበርና አንድን ተቋም ወይም አንድን ስብስብ የፖለቲካ ኃይል የሚያደርገው የሚስማማበት አንድ መሰረታዊ ነጥብ ካለ፣ አንድ የፖለቲካ እይታ ካለው፣ ቢያንስ ጠላቴ ነው በሚለው አካል ላይ ተመሳሳይ ናሬቲቭ ካለው። እንግዲህ ዳንኤል ክብረት የሚባለው ግለሰብ የጠቅላይ ሚኒስትሩ የምናምን አማካሪ ነው። ብርሃኑ ጁላ መከላከያ ሰራዊቱ ኤታማዦር ሹም ነው። ሁለቱ ግለሰቦች ጠላቴ ነው በሚሉት ኃይል ላይ የሚሰጡት አስተያየት ፈጽሞ የተለያየ ነው። ይሄ ኦልሬዲ የተለመደ ጉዳይ ነው። በነገራችን ላይ ከዚህ በፊት ዳንኤል ክብረት ባወጣው መጽሐፍ ላይ እኔ የመንግስት ሰራተኛ በነበርኩበት በ2011 ዓ.ም ጀምሮ የግብጽ ተላላኪ እንደነበርኩ ሲጠቅስ አርበኛ ዘመነ ካሴን የመለመለው ሚስተር ኤክስ ሚስተር የሚባል ጋዜጠኛ ነው የሚል ተረት ሲተርቱ ነው የከረሙት። አሁንም እዛው ተረት ላይ ናቸው። ምናልባት እንግዲህ ብአዴን ነው፣ አብን ነው፣ ግንቦት ሰባት ነው ፋኖን የፈጠረው ሲሉ ከሰሞኑ ኦፕሬሽን ጋር በቀጥታ የሚገናኝም ነገር ያለው ይመስለኛል። ማሰር የፈለጉት አካል እንግዲህ እንደምታውቀው በመረጃ እንዳረጋገጣችሁት ከሰሞኑ የብልጽግና ሰዎችን በተለይ የአማራ ብልጽግና ሰዎች ላይም ጭምር የስር ዘመቻ ከፍተዋል። ምናልባት ለዛ ግብዓት የሆን ዘንድ የተነገረ ነገር ወይም ያንን የሚያመላክት ነገር ነው የሚሆነው። አብን የተባለውን ፓርቲም ሌሎች ግንቦት ሰባት ጋር ንክኪ ያላቸውን ሰዎች ጭምር ለማሰር ያመቻቸው ዘንድ የሚሰጡት ታርጋ ነው የሚሆነው። ምናልባት አብይ አህመድ ተመስገን ጥሩነህን ማሰር የፈለገለት ደግሞ ፋኖን የፈጠረው ተመስገን ጥሩነህ ነው ሊል እንደሚችል ትገምታለህ። ስለዚህ ጠላቴ የሚሉትን አካል የሚፈርጁበት ለጊዜው ሊያጠቁት ካሰቡት አካል ጋር በማገናኘት ነው። በአንድም ሆነ በሌላ ምክንያት በሌላ መንገድ ጉዳዩ ሲታይ ግን ይህ ስብስብ የእብድ ስብስብ ነው የምንለው ዝም ብለን አይደለም። በአንድ ጉዳይ ላይ እንኳን ተመሳሳይ ናሬቲቭ የማይከተል አራምባና ቆቦ የሆነ አስተያየት የሚሰጡ ለስሙ በጣም ትልቅ በሆነች ሀገር 120 ሚሊዮን ሕዝብ ባላት ሀገር ስልጣን የመጨረሻው ቁንጮና ማማ ላይ የተቀመጡ ግለሰቦች በተግባር ግን በንግግራቸው ግን አንድ ህፃንና ተራ ዱርዬ የሚባል ሰው የማያደርገውን እንኳን የሚያደርጉ ግለሰቦች ናቸው። ከዚህ በላይ ምንም ሊባል አይችልም። እያደረጉ ያሉት ነገር እኛን የፈጠረን ብአዴንም አይደለም አብንም አይደለም ግንቦት ሰባትም አይደለም ግብጽም አይደለም። እኛን የፈጠረን የአማራ ህዝብ ጭቆና ነው። የአማራ ህዝብ የህልውና ጥያቄ የፈጠረው ስብስብ ነው የፋኖ ኃይል። ከዚህ በመነሳት ፋኖ እናጠፋለን የተባለው ብርሃኑ ጁላ ፋኖ የሚጠፋው መሳይ በመሰረታዊነት መያዝ ያለበት ፋኖ የሚጠፋው የአማራ ህዝብ የጠፋ ጊዜ ነው። የአማራ ህዝብ ደግሞ ግዙፍ ህዝብ ነው። በኢትዮጵያ ፖለቲካል ኢኮኖሚ ስሪት ውስጥ ትልቅ አስተዋጽኦ ያለው ዛሬ ባለው የኢትዮጵያ ፖለቲካ አየር ውስጥ ትልቅ ሚና መጫወት የሚችል በጂኦግራፊ አቀማመጡ፣ በህዝብ ቁጥሩ፣ በታሪካዊ ሚናው በበርካታ መመዘኛዎች እዚህ ሀገር ላይ ትልቅ ሚና ያለው ህዝብ ነው። ይህንን ህዝብ አይደለም አብይ አህመድ ሌሎች ሀያላን ሀገሮች ተረባርበው የሚያጠፉት ህዝብ አይደለም። ስለዚህ ፋኖ የሚጠፋው የአማራ ህዝብ የጠፋለት ብቻ ነው። የአማራ ህዝብ ደግሞ አይጠፋም፣ ፋኖም አይጠፋም። ፋኖ ጠላቶቹን ይደመስሳል፣ የአማራ ህዝብ አንገቱን ቀና ያደርጋል። አርበኛ አስረስ ቀደም ሲል የተነሳው ሀሳብ ላይ በተለይ በአማራ ክልል በአሁኑ ሰዓት በስፋት የቀጠለው እስር፣ ማዋከብ፣ ከስራ ማሰናበት ብዙ ነገሮች እየተካሄዱ ይገኛሉ። የመሳሪያ ነጠቃም በስፋት እየተከናወነ እንዳለ እየሰማን ያለ ነው። አብዮት ልጇን እየበላች ነው ወይ ብለንም እንድንጠይቅ አድርጓል። ምክንያቱም የገዛ የጸጥታና የፖለቲካ መዋቅር አመራሮችም ጭምር ናቸው ከዞን ከወረዳ እየታሰሩ የሚገኙት። ምንድነው ይሄ ስር? ቀደም ሲል የተጠቀሰው ምክንያት ሊኖር ይችላል። እናንተ ጋር በተያያዘ ንክኪ ያላቸውን ሰዎች ለማሰር ተፈልጎም ሊሆን ይችላል። ግን እንደው በአጠቃላይ የሚሰጠውን አስተያየት እየተመለከቱ ነው። የብልጽግና መዋቅር አጠቃላይ የብልጽግና መንግስት እየተፍረከረከ ይሆን? እንግዲህ እሱን በውጤት ብናየው ነው የሚሻለው። አንድ መሰረታዊ ነጥብ መያዝ ያለበት የገጠመን ጠላት የአማራ ህዝብ የገጠመው ጠላት የብልጽግና ስብስብ ተራ አምባገነን ብቻ አይደለም። ተራ የስልጣንና የፖለቲካ የበላይነት መያዝ የፈለገ ስብስብ ብቻ አይደለም። ከዚህም አለፍ ያለ ዓላማ እንዳለው ነው የምረዳው በእኔ በኩል። ከዚህ አለፍ ያለ ዓላማ ስንል የአማራን ህዝብ እንደ ህዝብ በባርነት ውስጥ ማቆየት የሚፈልግ፣ የአማራን ህዝብ እንደ ህዝብ ማጥፋት የሚፈልግ። እንግዲህ ማጥፋት ሲባል የአንድ ህዝብ የህልውና ምሰሶዎች የሚባሉ ነገሮች አሉ። ፊዚካሊ እንደ ሰው መኖርህ ብቻ አይደለም። ታሪክህ፣ እስቴትህ፣ ባህልህ አጠቃላይ እንደ ህዝብ አማራን አማራ የሚያሰኙትን ነገሮች ማጥፋት ላይ መሰረት ያደረገ እንቅስቃሴ ነው ሲከተል የቆየው። ከዚህ አንጻር ማንነት ነው መሰረታዊ መመዘኛው ብለህ መውሰድ ትችላለህ። በእርግጥ አሁን እስር እየተፈጸመባቸው ያሉት አብዛኞቹ ግለሰቦች የራሱ የአብይ አህመድ አገልጋዮችና አሸርጋጆች የነበሩ ሰዎች ናቸው። በጣም የሚያሳዝነው ምድር ላይ በጣም አስቀያሚው ስሜት ተገልግለ አንድ ግለሰብ ወይም አንድ ጌታ ተገልግሎ ሲጥልህ ነው።
ስለዚህ አብይ አህመድ ሲገለገልባቸው የቆያቸውን የአማራ ብልጽግና ካድሮች ተገልግሎ እየጣላቸው ነው።